መስታወት ፊት ትቆምና እኔ ግን እድለኛ አይደለሁም መልኬ ለምን እንዲህ ሆነ ብለህ ታስባለህ? እስኪ እዚህ ጋር ቁም። አንድ መጥፎና አንድ ጥሩ ዜና አለኝ። መጥፎ ዜና ሳታውቀው በየቀኑ ውበትህን በገዛ እጅህ እያጠፋህ ነው። ጥሩ ዜና ግን አንተ መልከ ጥፉ አይደለህም። ችግሩ ያለህባቸው መጥፎ ልማዶች ናቸው። ዛሬ መልካችንን እያበላሹ ያሉ 7 የተደበቁ ልማዶችንና እንዴት እንደምናስተካክላቸው እናያለን። በቀጥታ ወደ ነጥቦቹ እንለፍ። ልማድ 1 ፊትን መነካካት። አንደኛው ልማድ ፊትህን ያለ ምክንያት መነካካት ነው። እስኪ አሁንም ራስህን አስተውል። እጅህን አገጭ ላይ አድርገህ አስደግፈህ አልነበረም? እጅህ ቀኑን ሙሉ ምን እንደሚነካ አስብ። ስልክህ፣ የኮምፒውተር ኪቦርድ፣ የበር እጀታዎች። ከዚያ ያንን ሁሉ ባክቴሪያ በቀጥታ ፊት ላይ ታደርገዋለህ። ፊት ላይ ለሚወጣ ብጉርና ለቆሸሸ ቆዳ ዋነኛው ምክንያት ይሄ ነው። መፍትሄው ካልክ ደግሞ እጅህን ከፊት ላይ አንሳ። እጅህን በየቀኑ በሳሙና ታጠብ። ፊትህ የሚያሳክክ ከሆነም በሶፍት ወይም በእጅህ ጀርባ ብቻ ንካው። ልማድ 2 በአንድ በኩል ብቻ ማኘክ። ሁለተኛው ምግብን ወይም ማስቲካን ሁልጊዜ በአንድ በኩል ብቻ ማኘክ። ይህ የፊት ቅርጽ ወይም ቦን ስትራክቸር ሊቀይረው እንደሚችል ያውቃሉ? ይህ የቀኝ እጅህን ብቻ ስፖርት እንደማሰራት ነው። በአንድ በኩል ብቻ ስታኝክ በያኘክበት በኩል ጡንቻ ያወጣል፣ ሌላኛው ግን ይቀንሳል ወይም ይከሳል። ይህ ደግሞ የፊትህን ተመጣጣኝነት ወይም ሲሜትሪ ያጠፋዋል። የሰው ልጅ ደግሞ በተፈጥሮ የሚማርከው የተመጣጠነ ፊት ሲኖረው ነው። ለዚህም መፍትሄው ስትመገብ በሁለቱም በኩል ማኘክን ተለማመድ። ማስቲካ የሚታኘክ ከሆነ ደግሞ በየ10 ደቂቃው ጎን ቀይር ወይም ረዘም ላለ ጊዜ አለማኘክ ይመከራል። ልማድ 3 ከፀሐይ መደበቅ። ሶስተኛው የቤት ውስጥ ቫምፓየር መሆን። ቀኑን ሙሉ ጨለማ ቤት ውስጥ ኮምፒውተር ላይ ወይም ስልክ ላይ የምታፈጥ ከሆነ ፊትህ የሞተ ሰው በድን ይመስላል። የፀሐይ ብርሃን ካላገኘ ቫይታሚን ዲ እና ቴስቴስትሮን ይቀንሳል። ይህም ቆዳ እንዲገረጣና ያንን ተፈጥሯዊ የጤናማ ወግ ትግታ ወይም ግሎዊንግ እንዲያጣ ያደርገዋል። የባህር ዳርቻ መሄድ አያስፈልግህም። መፍትሄው ጠዋት ለ15 ወይም ለ20 ደቂቃ ብቻ ፀሐይ ላይ ቁጭ በል ወይም የፀሐይ ብርሃን እንዲያገኘ አድርግ። በዛውም ንጹህ አየር ተንፍስ። ልማድ 4 እንቅልፍ ማጣት ወይም ስልክ ማየት። አራተኛው እንቅልፍን በስልክ መለወጥ። ሁላችንም እናውቀዋለን። እንቅልፍ ይመጣናል፣ ነገር ግን አንድ ቪዲዮ ብቻ እያልን እስከ ሌሊቱ 6 እና 7 ሰዓት ቲክቶክ ላይ እንንከራተታለን። ሰውነታችን ቆዳን የሚያድሰውና እድገትን የሚጨምረው ሆርሞኖችን የሚመነጨው በቂ እንቅልፍ ስናገኝ ነው። እንቅልፍ ስናጣ ግን አይናችን ስር ይጠቁራል፣ ፊታችን ያብጣል እና ያለ እድሜ እንድናረጅ ያደርጋል። መፍትሄው ከመተኛትህ 1 ሰዓት በፊት ስልክህን አርቀህ አስቀምጥ። መጽሐፍ አንብብ። በቀን ከ7 እስከ 8 ሰዓት ተኛ። በደንብ ስትተኛ ንጉስ መስለህ ትነቃለህ። ልማድ 5 በቡና ብቻ መኖር። አምስተኛው በውሃ ፋንታ ቡና ወይም ኃይል ሰጪ መጠጦችን ወይም ኢነርጂ ድሪንኮችን ማዘውተር። ቡና መጥፎ አይደለም፣ ነገር ግን በቀን 4-5 ሲኒ የሚጠጣ ከሆነ ሰውነትን እያደረግከው ነው። ይህን ስል ቡና ብቻ አይደለም፣ የተለያዩ ሶፍት ድሪንኮችና ኢነርጂ ድሪንኮችንም ይጨምራል። የደረቀ ቆዳ ደግሞ መሸብሸብ ይበዛዋል፣ ቶሎ ያረጃል እና ድካም ይታይበታል። በተጨማሪም የሚያነቃቁ ንጥረ ነገሮች በዝተውብህ ስትብሰለሰል በራስ መተማመን ይቀንሳል። ለዚህም እንደ መፍትሄ የሚቀመጠው ቡናን በቀን ከ1 ወይም ከ2 ሲኒ አይለፍ። ለእያንዳንዱ ለምትጠጣው ቡና ደግሞ ትልቅ ብርጭቆ ውሃ ጨምርበት። ቆንጆ ቆዳ የሚመጣው ከውሃ ነው። ልማድ 6 በጭንቀት መታጠር። ስድስተኛው ጭንቀትን አለመቆጣጠር። ሁልጊዜ የምትጨነቅ ከሆነ ሰውነትህ ኮርቲሶል የተባለ ሆርሞን ያመነጫል። ይህ ሆርሞን ውበትን ይገድላል፣ ፀጉር እንዲረግፍ ያደርጋል፣ ሆድ ላይ ስብ እንዲከማች ያደርጋል እና ፊት ላይ ብጉር ያወጣል። ጭንቀት በቁምህ ነው የሚያስረጅህ። ጭንቀትን ማስወገድ አይቻልም፣ ነገር ግን መውጫ መንገድ መፈለግ ትችላለህ። ስፖርት ስራ፣ ሩጥ፣ ከጓደኞች ጋር ተጫወት። ጭንቀትህን ፊት ላይ ሳይሆን ጂም ውስጥ ጨርሰው። ልማድ 7 ተፈጥሮዬ ነው ብሎ ተስፋ መቁረጥ። በመጨረሻም 7ኛውና ትልቁ መጥፎ ልማድ እኔ ተፈጥሮዬ ነው ብለህ እጅ መስጠት ነው። ብዙ ልጆች ሳይሞክሩ ተስፋ ይቆርጣሉ። ይህ የኔ ተፈጥሮ ነው ብለህ አትጨነቅ። ተፈጥሮ መነሻ እንጂ መድረሻ አይደለም። የምትለብሰውን ልብስ፣ ፀጉር አቆራረጥን፣ ስፖርትና ልምዶችን ካስተካከልክ ማንም ሊያምንህ የማይችለውን ለውጥ ማምጣት ትችላለህ። ተስፋ መቁረጥ አቁምና ራስህ ላይ መስራት ጀምር። እነዚህን 7 ልማዶች ለ30 ቀናት ብቻ አስተካክላቸው። ከዚያ ለውጡን ታየዋለህ። ይህ ቪዲዮ ከጠቀመ ሰብስክራይብ አድርግ፣ ላይክ አድርግ። በሚቀጥለው ቪዲዮ እንገናኝ።